እና እንግዲህ ኢንቨስት ማድረጋችን ካልቀረ እያደረግንም ከሆነ ሪተርኑ እንዴት እንለካው? በምን መንገድ ታራ ከሰው ጋር እንስራ? ከኢንተርፕረነርስ ጋር ኦር ደግሞ ስራ እየሰሩ ካሉ ሰዎች ጋር በምን መንገድ ነው ልንሰራ የምንችለው? ይሄንን ስናስብ እንግዲህ you are the investor and then there is one ሌሎች ደግሞ they are actioners አሉ፣ actuators አሉ። እናንተ ፊውል አድራጊዎች ናችሁ ኦር ደግሞ ኢንቨስተሮች ናችሁ። እና በምን መንገድ ከአክቹዌተርስ ጋር እንስራ የሚለው ነገር በጣም ኢትስ ኢምፖርታንት። እና እሱ በሚሰራበት በምታደርጉበት ጊዜ ሁሌ ኢንትሪ አለው፣ ኤግዚት አለው፣ ኤቭሪቲንግ ራሳችሁ እንደ ካታሊስት ብትወስዱት የምትገቡበት ቦታ አለ፣ የምትወጡበት ቦታ አለ። ስለዚህ በዚህ ጊዜ የእናንተ ኢንትሪያችሁ የት ነው? ኤግዚታችሁ እንዴት ነው? ኮንዲሽኑ እንዴት ነው? ስለዚህ ኢንቨስት ስታደርጉ ከአክቹዌተርስ ጋር ኦር ደግሞ ከስራ ባለቤቶች ጋር የሚኖራችሁ ውል ላይ ፕሮሰሱን እንዴት ነው የምትሄዱት? ፕሮፊት ሼር እንዴት ነው የማደርገው? እንዴት ነው ጌን የማደርገው የሚለው ፖይንት ልትስማሙበት ይገባል። ከዛ ደግሞ እንደገና ኤግዚት ካፑ እንዴት ነው? ስለዚህ ብዙ ጊዜ ኢንቨስትመንት ላይ በቤዚካሊ እንትን አለ፣ አማውንት አለ፣ እናንተ ኮንትሪቢዩት የምታደርጉት የኢንቨስትመንት መጠን አለ። ከዛ እሱን ኢንቨስትመንት ላይ ከገባ በኋላ ሂደቱ ላይ የእናንተ በየጊዜው ፐርፎርማንስ ቤዝድ ነው እኔ አድቫይስ ማድረጋችሁ። ከዛ የፐርፎርማንስ ቤዝ ስራ ላይ በየወሩ ሊሆን ይችላል፣ በየሁለቱ በየሶስት ወሩ እንደ አግሪመንቱ ፕሮፊት ሼራችሁን ስትወስዱ ወይ የኮንትሪቢዩሽናችሁን መጠን ቫልዩ ሪኮሌክት ስታደርጉ ኤግዚት ካፑ እንዴት ነው? የኢንቨስትመንታችሁ ካፒታል ደብል ሲሆን ነው ወይ ትሪፕል ሲሆን ነው ወይ? ከዛ ደግሞ ይሄ የፕሪንሲፓል ኢንቨስትመንታችሁን ይዛችሁ ነው የምትወጡት ወይስ እንዳለ ዜሮ ነው? ኦልሬዲ የኤግዚት ካፑ አማውንት ነው ካልኩሌት የሚደረግላችሁ የሚሉትን ፖይንቶች በሙሉ መሰራት ይኖርባቸዋል። እና በዚህ መሰረት ስትሰሩት ስለዚህ ኢንትሪ ፕሪኮንዲሽኖች አሉ፣ ኤግዚት ኮንዲሽኖች አሉ። በተለይ ኤግዚት ካፕ ይባላል። በቃ 10,000 ኢንቨስት ካደረጋችሁ ኤግዚት የምታደርጉት የኢንቨስትመንታችሁን ትሪፕል ታይምስ 10,000 የነበረው 30,000 ካልሆነ አትወጡም ማለት ነው። እስከዛ ድረስ ትወጣላችሁ። ከዛ ይሄ ኤግዚት ካፓችሁ ትሪፕል ታይምስ ከሆነ ትሪፕል ታይምስ የሚሆነው በየሳምንቱ ተከፍሏችሁ ነው፣ በየወሩ ተከፍሏችሁ ነው፣ በየሁለት ወሩ ተከፍሏችሁ ነው እና ምን ያክል ጊዜ ይወስዳል የሚለው እነዚህን ያቀፈ ይሆናል ማለት ነው። ስለዚህ ኢንቨስት ማድረጋችሁ ካልቀረ አክቹዋሊ እያተረፈ ያለ ቢዝነስ ላይ ኦር ደግሞ አትራፊ የሆነ ቢዝነስ ላይ ኢንቨስት የምታደርጉት ከሆነ ኤግዚት ካፓችሁ ማሰብ አለባችሁ። ስፔሻሊ አሁን ኢንቨስትመንት በፐርፎርማንስ ስለማወራችሁ ነው። እና ይሄን ይመስላል። በርቱ። ይሄን የሚያምር ምርጥ ቦታ ትንሽ ላስጎብኛችሁ ብዬ ነው እያሰብን። so this is beautiful, they invest on this and then they are gaining more። ብዙ ሺህ ብር ብዙ ሚሊዮን ብር ነው በቀን የሚያገኙት። ብዙ ነገር ኢንቨስት አድርገዋል። ዘግተውት 6 ወር 4 ወር ይሄን እነዚህ ናሽናል አበቦች ናቸው፣ የተፈጥሮ ናቸው። ባይ ዘ ወይ እዛ ጋር አደይ አበባ ላሳያችሁ። ያ ይሄ እዚህ ጀርባዬ ላይ ያለው ቢጫ አበባ አደይ አበባ ነውና ቢግ ትልቅ ደስ የሚል አበባ ነው አደይ አበባ ኖርማሊ። እና have a nice time, enjoy your life, enjoy your existence. Ciao.